ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ሁሉ ጤና? እኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ መዝጊ ቲዩብ ነው። በተለያየ ምክንያት ረጅም ሰዓት በኮኔክሽን እና በተለያዩ ሰላም ችግሮች ምክንያት ከቪዲዮ ከመስራት ተቆጥቤ ቆይቻለሁ። እንግዲህ ከዛሬ ጀምሮ እንደ እግዚአብሔር ፈቃድ የተለያዩ ስራዎችን ለመልቀቅ እሞክራለሁ። በዛሬው ዕለትም ለማሳየት የምሞክረው ስለ ቴሌግራም አንዳንድ መረጃዎችን ሼር ለማድረግ ያክል ነው። ቴሌግራም ስንጠቀም ምን ያክሎቻችን የምንጠቀመውን ቴሌግራም ሚስጥራዊነቱን ጠብቀን መጠቀም እንችላለን? አሁን አብዛኛውን ጊዜ እንደምታዩት ቴሌግራም ሀክ ይደረጋል ወይም በሌሎች ሰዎች የመጠለፍ እድሉ ከፍተኛ ነው እና በምንጠቀም ሰዓት ቴሌግራም ላይ አንዳንድ ነገሮችን ማወቅ አለብን። እነሱንም ገብቼ ለማሳየት እሞክራለሁ። ያው እንግዲህ ቴሌግራማችን ላይ እንገባና ቴሌግራሙን ከከፈትን በኋላ እዚህ ላይ መጨረሻ በቀኝ ሳይድ ላይ ሶስት ነጥቦች አሉ እዚች ጋር እንገባለን። ከዛ በመቀጠል ሴቲንግ የሚል አለ ሴቲንግ ጋር እንገባለን። ሴቲንግ ጋር ከገባን በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ፕራይቬሲ እንግዲህ የቴሌግራሙ ተጠቃሚ ሚስጥሩን ወይም ደግሞ ግል የሆነው ግላዊ የሆኑ ሚስጥሮችን እንዴት ሴኩር ማድረግ እንችላለን ነው። ይሄን ስንከፍት እንግዲህ አንደኛ እዚህ ጋር ቱ ስቴፕ ቨሪፊኬሽን የሚል አለ። እሱ ምን መሰላችሁ? ሁለት ጊዜ በምንከፍትበት ሰዓት የኛ ለመሆኑ ማረጋገጫ ሜሴጆች በስልክ ወይም በኢሜል ሁለት ጊዜ ቼክ የምናደርግበትን መንገድ ኦን ማድረግ እንችላለን። ከዛ ውጭ ቴሌግራማችን ስንት ዲቫይሶች ላይ ኦን ተደርጓል? ለምሳሌ የኔ ቴሌግራም በሶስት ዲቫይሶች ኦን ተደርጓል። ያ ማለት በሶስት ዲቫይሶች እጠቀምበታለሁ ማለት ነው። እዚህ ጋር እንደምታዩት በሳምሰንግ ጋላክሲ ኤ13 ይላል። እዚህ ጋር በሁለት ላፕቶፕ ላይ ኦን አድርጌ እጠቀምበታለሁ ማለት ነው። ስለዚህ ስልክ ቴሌግራማችሁ በስንት ዲቫይስ ገብቷል? ከእናንተ ውጭ ያለ ሰው ገብቶ እየተጠቀመ ከሆነ እዚህ ጋር ገብታችሁ ሪሙቭ ማድረግ ትችላላችሁ ማለት ነው። አክቲቭ ሴሽን የሚሉ አሉ። ከእናንተ ዲቫይስ ዚስ ዲቫይስ ይላል። ይሄ ከረንትሊ አሁን እኔ ሪከርድ የማደርግበት ዲቫይስ ነው። ከዛ በተጨማሪ ደግሞ ሁለት ዲቫይሶች አሉ ማለት ነው። ለምሳሌ አንደኛውን ማስወገድ ብፈልግ ከነዚህ ውስጥ ይሄኛውን ገብቼ ምን ማድረግ እችላለሁ? ተርሚኔት ሴሽን ያ ማለት ከዚህ ዴስክቶፕ ከዚህ ላፕቶፕ ላይ እንዲወጣልኝ ማድረግ እችላለሁ ማለት ነው። ስለዚህ እኔ ያው ኖርማል እየተጠቀምኩበት ስለሆነ ለማሳየት ያክል ነው። ስለዚህ እነዚህን ማወቅ መቻል አለብን ነው። ሌላ እዚህ ጋር እንደምታዩት ፕራይቬሲ ማለት ቴሌግራማችንን ለማን ነው ልንፈቅድ የምንችለው? ለምሳሌ ኦንላይን ላይ የሆነ ላስት ሲን ኤንድ ኦንላይን ይላል። ኤቭሪዋን ማለት ማንኛውም ሰው እንዲያየን ፕሮፋይላችንን ፎቶአችንን ኤቭሪዋን ወይም ኤቭሪባዲ እንዲያዩ ከፈለግን ኤቭሪባዲ ማለት እንችላለን። ከዛ ውጭ ማይ ኮንታክት የምትለውን ብመርጥ ለምሳሌ እኔ ስልክ ላይ ኮንታክት ሴቭ ያደረኳቸው ሰዎች ብቻ ናቸው ቴሌግራም ሊያዩት የሚችሉ ማለት ነው። ካልሆነ ኤቭሪባዲ ካልኩኝ ግን ማንኛውም ሰው የኔን ፕሮፋይል ለማየት ቢፈልግ ወይም ደግሞ ፈቅጄለታለሁ ማለት ነው። ፈቅጃለሁ ነበዲ ካልን ግን ከለከልን ማለት ነው። እና እነዚህን እንትኖች ማወቅ መቻል አለብን ማለት ነው። ፎርዋርድ ሜሴጅ ወደ ቴሌግራማችን የሚመጡ ሜሴጆች ከየትኛው አካል ነው ሊመጡ የሚችሉት? ፍሮም ኤቭሪዋን ካል ማንም ሰው የኛን ቴሌግራም ባገኘ ቁጥር ፎርዋርድ ሲያደርግ ወደኛ ይገባል ማለት ነው። ኦንሊ ማይ ኮንታክት ካልን አሁንም ኮንታክቶቻችን ብቻ ናቸው ይሄንን ሜሴጅ ወደኛ እንዲልኩልን የምናደርገው ማለት ነው። ስለዚህ እነዚህን በደንብ መለየት እንችላለን ማለት ነው፣ ወይም መለየት ይጠበቅብናል ማለት ነው። ሌላ ምን አለ? ቮይስ ሜሴጅ ተመሳሳይ ነው። ቮይስ ሜሴጅ ወደኛ የሚልክ ሰው ለሁሉም ነው የፈቀድነው ወይስ የተወሰኑ ሰዎች? ሜሴጅ ኤቭሪባዲ ማይ ኮንታክት እነዚህን ነገሮች ማሳየት የፈለኩበት ምክንያት ያው ቴሌግራም ላይ ብዙ ጊዜ ስንጠቀም አጠቃቀሙን ብቻ ወይም ደግሞ አጠቃላይ የቴሌግራም ስራውን ብቻ ነው እንጂ እንትን የምናደርገው ሀክ ወይም ደግሞ መረጃችን በመረጃ ጠላፊዎች እንዳይወሰድ ማወቅ። ይሄን አሁን ማንኛችንም የቴሌግራም የሚጠቀም ሰው ስልኩም ላይ ይሁን ኮምፒውተር ላይ ገብቶ እነዚህን ሴቲንጎች ማስተካከል መቻል አለበት። ራሱን ከመረጃ ጠላፊዎች መጠበቅ መቻል አለበት የሚለውን ለማሳየት ያክል ነው። ስለተከታተላችሁኝ አመሰግናለሁ። ቴንኪው